አዳዲስ ነገሮች አሉ። ፍቅርና አብርሃም መገናኘታቸው ተሰምቷል። በዚያም እንግዲህ ፍቅር አብርሃምን ስታስጠነቅቀው ነው የተደመጠችው። ቪዲዮና ፎቶውን እንግዲህ ለዓለም ነው ማሰጣለህ ቤተሰቦችን አስቁማቸው ስትል እንግዲህ ስትናገሩ ተሰምታለች። በዚያም እንግዲህ ምን ተፈጠረ? ምንድን ነው የተባባሉትስ? ከዛ በኋላ አብርሃምስ ምን መለሰ የሚለውን ነገር እንግዲህ ለማጣራት ሞክሬ ነበረ። ምን አገኘው? እሱንም እንግዲህ ማጋራችሁ ይሆናል። በሌላ በኩል የሄርሜላ ቤተሰቦች ሄርሜላን ከአብርሃም ጋር የምትታረቂ ከሆነ ከኛ ጋር ትለያያለች ሲሉ እንግዲህ ሲያስጠነቅቋት ተሰምተዋል። ወንድሟም እንግዲህ ከዚህ በኋላ እኔ ወንድምሽ አልሆንም ከአብርሃም ጋር የምትታረቂ ከሆነ እያለ እንግዲህ ሲያስፈራራት ተሰምቷል። በዚህ ጉዳይ ምንድን ነው የተፈጠረው? ለምንስ እንደዚህ አሏት? ምንድን ነው እየተካሄደ ያለው ነገር ብዬ ለማጣራት ሞክሬ ነበረ። በዚያም እንግዲህ ያገኘው መረጃ አለ። እሱንም እንግዲህ ማጋራችሁ ይሆናል። አሁን ወደ ጉዳይ ከመግባቴ በፊት ግን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። የደውል ምልክቱንም አብሩት። አዳዲስና ትኩስ የሆኑ መረጃዎች ሲደርሱኝ ተከታትዬ ቶሎ ማድረሳችሁ ይሆናል። እናንተም ቀድማችሁ ታዩታላችሁ ማለት ነው። አሁን ወደ ጉዳይ ይገባለሁ። በመጀመሪያም እንግዲህ አብርሃምና ፍቅር መገናኘታቸው ተሰምቷል። እንግዲህ ፍቅር አብርሃምን ደውላ እንደጠራችውና በዚያም እንግዲህ ስታስጠነቅቀው ነው የተሰማው። ይሄ ነገር ምንድን ነው ብዬ እንግዲህ ከኤዲተሮቻቸው ለመጠየቅ ሞክሬ ነበረ። በዚያም እንደነገሩኝ ከሆነ እንግዲህ ፍቅር አብርሃምን የምታስጠነቅቅበት እንግዲህ ምክንያት እዛ ቤተሰቦቹ እየመጡ እንግዲህ ፍቅርን አጥፊው ትናንትም እንደተመለከታችሁት እንግዲህ ኤፍሬም ፍቅርን ጠርቷት ከሩታ ጋር በመሆን እንግዲህ ሲያስፈራራትና ቪዲዮና ፎቶን አጥፊለት አለበለዚያ ሌላ ነገር ውስጥ እንገባለን ምናምን እያለ እንግዲህ ልጅቷን ሲያስጨንቃትና እንግዲህ ለድብድብ የሚጋብዝ ነገሮችን እንግዲህ ሲናገርና ሲሰድባት ታይቷል። በዛም የተነሳ እንግዲህ ፍቅርም እኔ አላጠፋም፣ አያገባህም፣ ምንም አታመጡም እያለች እንግዲህ እሷም ምንም እንደማያመጡና ወንድነቷን እያሳየቻቸው ነበረ። ነገር ግን ኤፍሬምና ሩታ እንግዲህ ልጅቷን ጥንብርኩሷን ሲያወጧትና ሲዘልፏት እንደነበረ አይታችኋል። በዛ ላይ ደግሞ ኤፍሬም እንግዲህ ጉልበትም እየተጠቀመ እንግዲህ ልጅቷን ስልኳን ሊቀማትና እንዲሁም ደግሞ ቪዲዮና ፎቶዎቹን ከስልኳ ላይ ለማጥፋት በጉልበት ሲሞክር እንግዲህ ታይቷል። ይህንንም ተከትሎ ነው እንግዲህ ይቺ ልጅ በንዴት እናንተ ምንም አያገባችሁም፣ ከዚህ በኋላ አጠገቤ እንዳትደርስ፣ ዝም ብላችሁ ስትጠሩኝ ወይ ዝም ብላችሁ ተስትሉኝ አክብሬያችሁ እንጂ በፍራቻ አይደለም የመጣሁት። ስለዚህ ምንም አያገባችሁም፣ ከህይወት ይወጡልኝ። አብርሃም ጉዳይ የአብርሃም ነው። ከዚህ በኋላ እኔ እንዳትጠሩኝ ስትል እንግዲህ እያስጠነቀቀቻቸው እና እንግዲህ እሷም አቅሟን እያሳየቻቸው ነበረ። እሱንም ተከትሎ ነው እንግዲህ አብርሃምን ደውላ ጠርተው እንግዲህ ቪዲዮንና ፎቶን ላለማሰጥ አላለሁ ወይም ደግሞ እንግዲህ ቤተሰቦችን ከኔ ራስ ላይ አውርዳቸው፣ ዝም ብለው እየጠሩኝ እንግዲህ እኔ ላይ መፈንጨትና እንግዲህ እኔ ማስፈራራት አይችሉም። ይኸው ኤፍሬምን ጠርቶኝ እንግዲህ እንደዚህ አድርጉኝ ነበር ስትል እንግዲህ ኤፍሬምን ስትወቅሰው ነበረ። በዚያም እንግዲህ አብርሃም ምንድነው የተፈጠረው? እኔ ምንም የተፈጠረ ነገር አላቅም፣ እኔም አላኳቸውም። እንግዲህ እነሱ ከቤተሰባዊነት ፍቅራቸው የተነሳ ነው እንደዚህ እያደረጉ ያሉት። ስለዚህ ከኔ ጋር ምንም የሚያገናኘው ነገር የለም፣ ምንም እንደዛ እንድታደርግ የሚገፋፋሽ ነገር የለም። እንደውም ለምንድን ነው ማታጠፊልኝ? ይኸው ብዙ ሰው እንግዲህ እየጨቀጨቀች ነው፣ ለምን በሰላም አንኖርም እያለ እንግዲህ እሱም ሲለማመጣት ታይቷል ማለት ነው። ነገር ግን ፍቅር እንግዲህ ከዚህ በኋላ እኔ ባልኩና እኔ በምለ መንገድ ነው መሄድ ያለበት፣ ቤተሰቦችንም ከኔ ራስ ላይ አውረዳቸው። ያቺ ሩታም እንግዲህ ዝም ብላ እየመጣች እኔ ላይ የምትጮህንና ይይ የምትልብኝን ነገር አስተዋት። እሷንም እንዲሁም ደግሞ ሌሎች ቤተሰቦችንም እንግዲህ አደብ አሲዝ ስትል እንግዲህ ስታስጠነቅቀው ተሰምታለች ማለት ነው ፍቅር። ይህም እንግዲህ ይሄ ቪዲዮና ፎቶ የሰጣት እንግዲህ የልብ ነገር በጣም ብዙዎችን እያስገረመ ነው። በተለይ በአብርሃም ላይ ያላት ፓወር። አብርሃም እንግዲህ አሁን ዝም ብሎ ሙሉ ለሙሉ እየተገዛላት እንደሚገኝና ምንም ስትለው እሺ፣ በዚህ ግባ ስትለው እሺ ሆኗል። እንግዲህ የአብርሃም ስራ አሁን ላይ ፍቅር ይሄንን ቪዲዮ እንግዲህ እስካላጠፋች ድረስ አብርሃምን እንደፈለገች ማንቀሳቀሷን የምቀጥል ይሆናል። ይህንንም ተከትሎ ነው እንግዲህ ዘላ አብርሃም ጋር መታ ቤተሰቦችን ከራሴ ላይ አውረዳቸው፣ ቤተሰቦችን አስቀይም እያለችው የምትገኘው ማለት ነው። በዛም የተነሳ ነው እንግዲህ ትላንትና እንደዛ ብላ እንግዲህ አስጠንቅቀውና ቤተሰቦችን ከኔ ራስ ላይ አውርድ ብለው እንግዲህ የተለያዩት ማለት ነው። አብርሃም እንግዲህ ኤፍሬምንና እንዲሁም ደግሞ ሌሎቹን ቤተሰቦቹን ከዚህ በኋላ እንግዲህ ፍቅር ጋር እንዳደርሱ የሚል ማስጠንቀቂያ እንዲሰጥ ትዕዛዝ ሰጥተው እንደተለያዩ ነው የተሰማው። ተመልካቾች በዚህ ጉዳይ እናንተስ እስኪ ምን ታስባላችሁ? ሀሳብ አስተያየታችሁን ከታች አስቀምጡልኝ። የፍቅር የልብ ጉዳይስ እስከ መቼ ነው? ይሄን ቪዲዮና ፎቶ እስከምታጠፋ ድረስ ይሄ ልጅ እንደዚህ ነው ወይ የሚቀጥለው?
ምን ታስባላችሁ? እስኪ ኮመንት ስር አስቀምጡልኝ። የኔ ሀሳብ ግን እንግዲህ ተመልካቾች አሁን ላይ አብርሃም ቶሎ ብሎ ወደ ውሳኔው መግባት እንዳለበት ነው የሚሰማኝ። ምክንያቱም ይሄ ልጅ እንግዲህ የእድሜ ልክ እስራት ውስጥ እንደገባ ቁጠሩት። አሁን ላይ ፍቅር ወደዚህና በዚህ ግባ በዚህ ውጣ ስትለው ልጁ እንግዲህ እንደዛ እያደረገ ነው የሚገኘው። በእሷ ትዕዛዝና በእሷ ቁጥጥር ውስጥ ነው የሚገኘው። ይህንን ነገር እንግዲህ ለማጥፋትና ይህንን ነገር ለማስተው ማድረግ ያለበትን መፍትሄ እንግዲህ ልጅቷን ወይ መክሰስ ነው ወይም ደግሞ ቶሎ ብሎ እንግዲህ ያንን ፋይሎች እንደምንም ብሎ ማስጠፋት ነው ያለበት። አለበለዚያ እድሜ ልኩን እንግዲህ ለዚች ልጅ ሲገዛላት እንደመኖሩ ነው እንግዲህ የሚታየኝ። አብርሃም ቶሎ ብሎ እንግዲህ ወደ ውሳኔ መግባት አለበት። ወንድነቱን ማሳየት መቻል አለበት። እንግዲህ ቆፍጠን ብሎ ልጅቷን ለሕግ ማቅረብ፣ ካልሆነ ደግሞ ሌላ መፍትሄዎችን መፈለግ አለበት ባይ ነኝ። በዚህ ጉዳይ እንግዲህ ብዙዎቻችሁ ተስማሙበታላችሁ ብዬ አስባለሁ። ለማንኛውም እስኪ ሀሳብ አስተያየታችሁን ከታች ኮመንት ስራ አስቀምጡልኝ። በሌላ በኩል እንግዲህ ከዚህ ጋር በተያያዘ በሄርሜላ ዘንድ እንግዲህ ሌላ ብጥብጥ ከቤተሰቦቿ ጋር ተነስተዋል ማለት ነው። ይሄም እንግዲህ ትላንትና ከአብርሃም ጋር በነበረው ግብግብ ወንድሟና አብርሃም በፈጠሩ ግብግብ ነው እንግዲህ ይሄ ሁሉ ነገር የተከሰተው። ሄርሜላ እንግዲህ ቤተሰቦቿ ከዚህ በኋላ ከአብርሃም ጋር ሲጠራሽ ዝም ብለሽ የምትሄጂ ከሆነ ወይም ደግሞ እንግዲህ ይቅርታ ሲልሽ ዝም ብለሽ የምታምኝ ከሆነ ከዛ ደግሞ ተመልሰሽ እንግዲህ ተጎዳው ምናምን የምትይ ከሆነ ከዚህ በኋላ የእኛም ቤተሰብነት ሰርዢው፣ አለበለዚያ ቆም ብለሽ ማሰብ ጀምሪ ብሎ እንግዲህ ሲያስፈራሯትና ሲያስጠነቅቋት ተሰምተዋል። እዚህም እንግዲህ ሄርሜላ ሁኔታ ትላንትና እንግዲህ ኦልሞስት ይቅርታ ልታደርግለት ለአብርሃም እንግዲህ ዳር ስትል ነበር። ኢቨን እንደው ስትመለስ እንኳን ወንድሟ ይዟት ሲሄድ እንኳን አብርሃምን ቶሎ ብላ አቅፋውና ሰማው ነው የሄደችው። ይቺ ልጅ እንግዲህ ፍቅሩ አልወጣላትም። የዚህ ልጅ ፍቅር እንግዲህ ምንም ነገር ቢያደርጋት ሊወጣላትና ምንም ነገር እንግዲህ ቢፈጽምባት ይቅር ልትለው እንግዲህ እሷ ልቧን አሳምና መግባቷ ነው እንግዲህ የሚያስታውቅባት። ይሄ ነገር ደግሞ ቤተሰቦቿም ምንም አላስደሰታቸውም። ቤተሰቦቿም እንግዲህ በተለይ ወንድሟ ይሄን ነገር እንግዲህ ልክ አይደለሽም፣ ከዚህ በፊት እንግዲህ አንድም 20 ጊዜም ጎርቶሻል። ነገር ግን ተመልሰሽ እዛው ነሽ። ሁሌ እንደተጎዳሽ ነው ተጎርተሽ መተሽ ለእኛው ነው ጣጣሽ የሚተርፈው። ይህ ነገር ደግሞ ትክክል አይደለም። በዚሁ ከቀጠልሽ ብዙ ነገር ይደርስብሻል። ለአንቺም ክብር ለቤተሰባችንም ክብር ስትይ እባክሽን ከዚህ ልጅ ጋር ያለሽን ነገር ብታይ ደስ ይለናል። አለበለዚያ ደግሞ እንግዲህ ሲጠራሽ ወደዚህ በይ ወደዚህ በይ ሲልሽ እንግዲህ እሺ ብለሽ አትሂጂለት። ቢያንስ ለራስሽ ክብር ይኖርሽና በስነስርዓት ልጁ ለፍቶና ጥሮ እንግዲህ እንዲያገኝሽ አድርጊ እንጂ ርካሽ አትሁኝ ሲሉ እንግዲህ በጣም የማይሆን ነገሮችን ሲናገሯትና በጣም ሲመክሯት እንደነበረ ነው የተሰማው። በዚያም እንግዲህ ልጅቷ ግን ከዚህ ነገር እንኳን ልታዳምጣቸውና በዚህ ጉዳይ እንግዲህ ልትስማማ አልቻለችም። ስቲል አሁንም ልቧ እንግዲህ አብርሃም ጋር ነው። ምን ያህል ብትናደድም ኦልሬዲ ረስታው እንግዲህ በልጁ ፍቅር ከንፋለች። አሁን ላይ እንግዲህ ሮጣ ወደሱ ብትሄድም ደስቷ እንደሆነ ነው እንግዲህ እዛ የነበሩ ሰዎች የነገሩኝ። በዚህም እንግዲህ ቤተሰቦቿን እንኳን እየሰማችና በቤተሰቦቿ ነገሮች ላይ እንግዲህ ለቤተሰቦቿ ክብርም ለራሷም ክብርም እንግዲህ እየተስማማችና እንግዲህ እየቆመች አለመሆኗን ነው የተነገረው። በዚህ ጉዳይ ተመልካቾች እናንተስ ምን ታስባላችሁ? ይሄ ነገር እንግዲህ ቤተሰባቸውን እንኳን የሚያጣላ ከሆነ አብርሃም ነገ እንግዲህ የማይሆን ጣጣ ውስጥ እንደሚገባ ነው የሚታየኝ። ሄርሜላም እንግዲህ ነገ ድጋሚ አብርሃም ሲጎዳት ወዴት የማን አለ ልትል እንደሆነ ነው ያልተረዳሁት። ኤኒዌይስ እስኪ ሀሳብ አስተያየታችሁን ከታች አስቀምጡልኝ። ተመልካቾች ለዛሬ ያዝኩላችሁ አዳዲስና ትኩስ መረጃዎች እነዚህን ይመስሉ ነበረ። በሌላ ጊዜ በሌላ አዳዲስ ነገሮች እስክመለስ ድረስ ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። የደውል ምልክቱንም አብሮት አዳዲስና ትኩስ የሆኑ ነገሮች ሲደርሱኝ ተከታትዬ ቶሎ አቀርብላችኋለሁ። እስከዚያው ሀገራችንን ሰላም ያድርግልን። ፒስ ቻው።